አንዳንድ አጋጣሚ የሚፈጥረው ነገር አይታወቅም። በአንዲት ቅጽበት ሐዘን ወደ ደስታ፣ ደስታም ደግሞ ወደ ሐዘን ሊቀየር ይችላል። አብዛኛውን ጊዜ አጋጣሚዎች የሚያስከትሉት ነገሮች ሁኔታዎችን የመቀየር ኃይላቸው ግዙፍ መሆኑ በተደጋጋሚ የሚስተዋል ነው። ወደ አሜሪካም የተሰማው ወሬ የአጋጣሚን መዘዝ የ4 ዓመቷን ታዳጊ ሕፃን የማይተካ ሕይወት አሳጥቷታል። ታዳጊዋ ጥርሷን እንድትፍቅ በእናቷ የተነገራትን ምክር ባለመተግበሯ የተነሳ እናት በንዴት ሆዷ አካባቢ ባሳረፈችባት ምት ምክንያት ሕይወቷ እንዳለፈ የሚወጡ ዘገባዎች እያመላከቱ ይገኛሉ። የፖሊስ መርማሪዎች እንደገለጹት የ20 ዓመቷ የሕፃኗ እናት 911 በመደወል ስለ ልጅቷ ሪፖርት ታደርጋለች። ፖሊስ ከተደወለለት አፓርታማ ሲደርስም የሕፃኗ እናት ሄርናንዴዝ ሪቫስ እንደገለጸችው ልጅቷ ለመታጠብ ወደ ሻወር እንደገባችና ሆኖም ስለቆየችባት ወደ መታጠቢያ ክፍሉ ስትገባ የ4 ዓመቷ ሕፃን ራሷን በመሳት ከወለሉ ላይ ተዘርራ ማግኘቷን ትናገራለች። በወቅቱም ለ911 ከመደወሏ በፊት ለ1 ሰዓት ያህል ልጅቷን ለማንቃት እንደሞከረችም አስረድታለች። ሕፃኗ ወደ ቤቷ አካባቢ በሚገኝ ክሊኒክ ብትወሰድም ሕይወቷን ለማትረፍ አልተቻለም። የሕክምና ውጤቱም በሰውነቷ ላይና በጭንቅላቷ አካባቢ ጉዳቶች እንዳሉባት ያመላክታሉ። ፖሊስ በእናትየዋ ሄርናንዴዝ ሪቫስ ላይ ባካሄደው ምርመራም በሰጠችው ቃል ጥርሷን ባለመቦረሿ ምክንያት ሆዷ አካባቢ በንዴት እንደመታቻትና ሕፃኗን በመበሳጨት ራስ ቅሏን ከግድግዳ ጋር እንዳላተመች ገልጻ ከዚህ በኋላ ወደ መታጠቢያ ክፍል ማምራቷን አስታውቃለች። ስለቆየችባትም በመጠራጠር ወደ ሻወር ክፍሉ ስትገባ ሕፃኗ ከወለሉ ላይ ተዘርራ ማግኘቷን አስረድታለች። ሄርናንዴዝ ሪቫስ የሕፃኗ እናት ማለት ነው። አክላም በሰውነቷ ላይ የታዩት ጉዳቶችም በተለያዩ ጊዜ በቀበቶ የገረፈቻት እንደሆነ ተናግራለች። ይህን የእናትየዋን የእምነት ክህደት ቃልም ተከትሎ ፖሊስ አሁን ባለው ሁኔታ ሄርናንዴዝ ሪቫስን በመጀመሪያ ደረጃ የሕፃናት መብት በመጣስ ወንጀልና ተገቢ ባልሆነ ቅጣት በቁጥጥር ስር ያዋላት ሲሆን እናትየዋ በሕፃኗ ሞት ተጠያቂ ትሁን አትሁን ለማረጋገጥና የክሱን ሁኔታ ለማሳደግ ተጨማሪ የሕክምና ምርመራ ማስረጃዎችን እየተጠባበቀ እንደሚገኝ ታውቋል ሲል ፎክስ 32 የዜና አውታር ዘግቧል።